ህይወት አልጋ ባልጋ ብቻ ስላልሆነች መውጣትና መውረድ ከፍታና ዝቅታ እንደዚሁም ደግሞ የሰው ልጅ ብርቱ ህይወቱ ብርቱ ሰልፍ እንደሆነ የእግዚአብሔር ቃል እንደሚናገር በዚህ ቦታ መዝሙረኛው የሚያናግረው ጎረቤቶቹን አይደለም፣ ቤተሰቦቹን አይደለም፣ የገዛ ነፍሱን ያናግራታል። ነፍሴ ሆይ እግዚአብሔርን ባርኪ፣ የውስጥ ሰውነቴም ሁሉ ቅዱስ ስሙን ባርኪ ብሎ መዝሙረኛው ዳዊት ነብይ ዳዊት የገዛ ነፍሱን ያጫውታታል፣ የገዛ ነፍሱን ያናግራታል። ወዳጆቼ ምስጋና በእግዚአብሔር ፊት መገኘት ነው። ሰው ያመሰግናል ማለት በእግዚአብሔር ፊት ይገኛል ማለት ነው። ሰው በእግዚአብሔር ፊት ሲገኝ ደግሞ በእግዚአብሔር ፊት መገኘት ብቻ የሚያስገኛቸው ድንቅ መንፈሳዊ በረከቶች አሉ። በእግዚአብሔር ፊት መገኘት ማብራት ነው። በእግዚአብሔር ፊት መገኘት መባረክ ነው። በእግዚአብሔር ፊት መገኘት መሾም ነው። ሰው በእግዚአብሔር ፊት ሲገኝ እንደ ቀድሞ ሆኖ ህይወቱ አይቀጥልም። ሰው በእግዚአብሔር ፊት ሲገኝ ተራ ሆኖ መኖር አይቻለው። ሰው በእግዚአብሔር ፊት ሲኖር የተዋረደ ሆኖ ህይወቱ ሊቀጥል አይችልም። በእግዚአብሔር ፊት መገኘት ማብራት ነው። ሙሴ በእግዚአብሔር ፊት ተገኝቶ ወደ ወገኖቹ በተመለሰ ጊዜ ያበራ እንደነበር ልክ እንደዛ ዛሬ በዚህ በእሁድ ማለዳ የተሰበሰባችሁ ቅዱሳኖች በእግዚአብሔር ፊት በምስጋና ስትሆኑ እጆቻችሁን አንስታችሁ ስታመሰግኑት ነፍሳችሁ እሱን ከፍ ስታደርግ የሚሆነው በህይወታችሁ አንደኛው እግዚአብሔር አምላክ ይሾማችኋል። በጥፋት ላይ፣ በውድቀት ላይ፣ በብቸኝነት ላይ፣ በችግር ላይ እግዚአብሔር ከፍ ያደርጋችኋል። ሃየር ፖዚሽኑን እግዚአብሔር ያስይዛችኋል። እግዚአብሔር ከፍታውን ያስረግጣችኋል። ሰው እንዴት ከነፍስ መከራ ይድናል ብላችሁ ስትጠይቁ በምስጋና ነው ሰው ከነፍስ መከራ የሚድነው። ነፍሴ ሆይ እግዚአብሔርን ባርኪ፣ የውስጥ ሰውነቴም ሁሉ ቅዱስ ስሙን ባርኪ ብሎ ይናገራል። ስለዚህ ምስጋና በእግዚአብሔር ፊት መገኘት ነው። በጣም ብዙ ሰዎች ወደ ቤተ ክርስቲያን ወደ ቅዱሳን ህብረት መምጣት የማይፈልጉት በሰው ፊት መገኘት በአገልጋይ ፊት መገኘት ይመስላቸዋል። አይደለም። በቅዱሳን ህብረት በጉባኤው መካከል ኢየሱስም በሚጠራበት እግዚአብሔር አምላክ ከፍ የሚልበት በዛ ጉባኤ ስትገኙና ስታመሰግኑ ማመስገን በእግዚአብሔር ፊት መገኘት ስለሆነ ይገርማቸዋል። የማይቀለበስ የማይሻር የማይሰረዝ የማይለወጥ የእግዚአብሔር መብራት በላያችሁ ላይ ያበራል። ማንም ሰው ዲናይ ላይ ሊያደርገው የማይችለው የህይወት ክብርን ማንጸባረቅ ትጀምራላችሁ። አይደለም ወዳጆቻችሁ ጠላቶቻችሁ ግራ እስኪደነግጡ ድረስ ማብራት ነው የምትጀምሩት። ጭንቀት ከናንተ ላይ ይገፈፋል። ስጋት ከህይወታችሁ ላይ እንደ ቅጠል ይረግፋል። እናንተና ቤታችሁ እየበረታችሁ ትሄዳላችሁ። እግዚአብሔርን የሚያከብር ሰው እግዚአብሔርን የሚያመሰግን ሰው በሚቀጥለው ዘመን እያበራ ይቀጥላል። ሰው በእግዚአብሔር ፊት ሲገኝ ከተራነት ተርታ ነው የሚወጣው። እግዚአብሔርን ያከበሩ እግዚአብሔርን ያመሰገኑ ወድቀው የቀሩ ሰዎች አናውቅም። የተረሱ ሰዎች አናውቅም። የተሰነካከሉ ሰዎች አናውቅም። ሰው እግዚአብሔርን ሲያመሰግን ከሁኔታ በላይ ሲያመሰግነው ከሚገጥመው ሁኔታ በላይ ሲያመሰግነው ከከፍታ ወደ ከፍታ ከበረከት ወደ በረከት ከክብር ወደ ክብር መክበር ነው መክበር ነው። ምናልባት ከአንዳንድ ባለስልጣኖች ጋር ራት መብላት ትልቅ ኩራት እንዳለው ፍጥረታዊ ሰዎች ልታውቁ ትችላላችሁ። በአንዳንድ ባለስልጣኖች ፊት መገኘት በአንዳንድ ባለሀብቶች ፊት መገኘት ልክ እንደ ትልቅ ክብር የሚሰማችሁ ሰዎች እዚህ ውስጥ አላችሁ። አንድ ነገር ደግሞ የማይለወጥ ነገር ነግራችኋለሁ። ዛሬ ባለስልጣን የሆነ ነገ ተራ ሰው ይሆናል። ዛሬ ባለሀብት የሆነ ነገ ደግሞ በእጁ ያለው ሊበተንም ላይበተንም ይችላል። በዘላለም ዙፋን ላይ የተቀመጠ ሁልጊዜ ብርቱ በሆነው በእግዚአብሔር ፊት የሚገኝ ሰው እግዚአብሔር ያከብረዋል። በእግዚአብሔር ፊት መገኘት መክበር ነው መክበር ነው። ሞኝነት አይደለም። በእግዚአብሔር ፊት መዘመር መክበር ነው። ትንሽነት አይደለም። ቀላልነት አይደለም። አላዋቂነት አይደለም። በእግዚአብሔር ፊት መገኘት መክበር ነው። ወዳጆቼ ከፍተኛና ከባባድ የህይወት ሰይፍ በነፍሳችሁ ላይ እያለፈ ከሆነ ዛሬ የምነግራችሁ ያለ ጭንቀት ያለ ስጋት ተዘልላችሁ እንድትቀመጡና በብዙ መረጋጋትና ክብር መውጣትና መግባት እንዲሆንላችሁ ሰው ከነፍስ መከራ በምስጋና ብቻ ነው የሚድነው። በእግዚአብሔር ፊት በመገኘት ብቻ ነው የሚድነው። በእግዚአብሔር ፊት ጊዜ በማጥፋት ብቻ ነው የሚድነው። ለእግዚአብሔር ጊዜ በመስጠት ነው የሚድነው። ሰው ከነፍሱ መከራ ከሰው ጋር ተመካክሮ ወይም ካውንስለር ጋር ወይም ሳይካትሪስት ጋር ሄዶ ሰው ከነፍሱ መከራ ይድን ዘንድ ከቶ አይቻለው። ሰው ከነፍሱ መከራ ሰምቶ ከመጣበት የነፍስ መከራ አይቶ ከመጣበት የነፍስ መከራ እየሸሸ ከሚከተለው የነፍስ መከራ ሰው የሚድነው በእግዚአብሔር ፊት በምስጋና በመሆን ነው። በእግዚአብሔር ፊት በእልልታ በእግዚአብሔር ፊት በሽብሸባ በእግዚአብሔር ፊት በምስጋና በውዳሴ ሲሆን ሰው ከነፍሱ መከራ ይድናል። በነፍሱ ውስጥ ብዙ ጥያቄ አለ፣ ብዙ እንቆቅልሽ አለ። ታወጣላችሁ፣ ታወርዳ
ጊዜ ያዝ፣ ሌላ ጊዜ ለቀቅ ታረጉታላችሁ። አንዴ ያዘ፣ ሌላ ጊዜ እየለቀቀ፣ አንዴ እየመጣ፣ ሌላ ጊዜ እየሄደ ከሚያሰቃያችሁ የነፍስ መከራ ድናችሁ ምድኑት። ተዘላችሁ የምታርፉት፣ አርፋችሁ የምትባረኩት በእግዚአብሔር ፊት ሁኔታው እያለ፣ ችግሩ እያለ፣ ጥያቄው እያለ እሱን ሁሉ ነገር ጥላችሁ ነፍሳችሁን በፊቱ አፍሳችሁ እጆቻችሁን አንስታችሁ እሱ ስር ከተንበረከካችሁ በኋላ ማንም ላያንበረከካችሁ የእሱን ስም ከጠራችሁ በኋላ የትኛውም ነገር ላያሰጋችሁ ድናችሁ ትቀራላችሁ፣ አርፋችሁ ትቀራላችሁ። ወዳጆቼ እግዚአብሔር ዋጋ ስለማይተመንለት ውለታው የጠየቀን ነገር ቢኖር ምስጋና ብቻ። ምስጋና ያለፈውን ስለመቀበላችን ዕውቅና መስጠት ነው። በጣም ብዙ ነገሮች በህይወታችን አልፈዋል። በጣም ብዙ ነገሮች በህይወታችን ሆነዋል። አንዱ መጥቷል፣ ሌላው ሄዷል። አንዱ ተገኝቷል፣ ሌላው ጠፍቷል። በጣም ብዙ ነገሮች በህይወታችን ውስጥ ሆነዋል። ምስጋና ማለት ስላለፈው ዕውቅና መስጠት ማለት ነው። አንተ ትክክል፣ አንተ ጻድቅ፣ በስራ እንከን የለብህም። የነበሩ አሁን ያልነበሩ፣ የነበረኝ አሁን የሌለኝ፣ የነበርኩበት አሁን ያልተገኘሁባቸው ነገሮች ሊኖሩ ይችላሉ። ነገር ግን ስታመሰግኑ ስላለፈው ህይወታችሁ ዕውቅና ነው የምትሰጡት። ሰው ከነፍሱ መከራ የሚድነው ስላለፈው ህይወቱ በምስጋና ለእግዚአብሔር ዕውቅና በመስጠት ነው። እንኳን ዘጋኸው አንተ ከፍተህ ብቻ አይደለም ዘግተህ ትሰራለህ። አንተ ሰጥተህ ብቻ አይደለም ተቀብለህ ትሰራለህ። አንተ አብዝተህ ብቻ አይደለም ቀንሰህ ትሰራለህ። አንተ ትክክል ነህ አባቴ። ወደ ኋላ ዞሬ ይወራረድ እምለው ሂሳብ የለኝም። ይወራረድ ብዬ እምለው ሂሳብ የለኝም። አወራርድልኝ፣ እዚህም ጋር ጉዳት አለኝ፣ እዛም ጋር ጉዳት አለ ብዬ የምልብህ ነገር አንዳች ነገር የለኝም። አንተ በመራኸኝ የህይወት መንገድ ላይ ኪሳራ የለበትም። አንተ ትርፌ ነህ። አንተ ዋናዬ ነህ። በእግዚአብሔር ፊት የተገኘ ሰው ፊቱ ባለ እግዚአብሔር ትላንትናውን ካረሳ ምን ዋጋ አለው? ዛሬ የተገለጠለት ፊት ለእናንተ የበራው የእግዚአብሔር ፊት የትላንትና ካሳችሁ እኮ ነው። የትላንትና ካሳችሁ ነው። የትላንትና ካሳችሁ ነው። ዛሬ የምታዩት የእግዚአብሔር ሞገስ፣ የእግዚአብሔር ክብር፣ የእግዚአብሔር ህልውና ትላንት በህይወታችሁ ስለተበላሸባችሁ ነገር ካሳ ነው። ሰው በእግዚአብሔር ፊት ሲገኝ ከፊት ለፊታችሁ ያለው ፊቱ የበራላችሁ ፊት፣ የሚታያችሁ ሞገስ፣ የሚታያችሁ ክብር ለትላንትና ህይወታችሁ ካሳ ካልሆናችሁ ምኑም ዛሬ በእግዚአብሔር ፊት ኖራችሁ። አንድ ሰው በእግዚአብሔር ፊት የመገኘቱ ዋና መገለጫ ሰው በእግዚአብሔር ፊት ሲሆን ትላንትናውን በምስጋና ከፊት የምታዩት ክብርና ህይወትና ህልውና ከኋላ ያለውን ሂሳብ ያስረሳቸዋል። ኖ ሞር ካልኩሌሽን ካሁን በኋላ፣ ኖ ሞር ካልኩሌሽን ካሁን በኋላ አይደለም ከእግዚአብሔር ጋር ከሰው ጋር ሂሳብ ላሰሩ የትላንትና ህይወታችሁን በምስጋና